ተጋብተው ነበር የሚያረጁት። አሁን አርግዘው ነው የሚጋቡት። እኛም የሚረገዝበትን ግማሽ መንገድ ይደና ልጁ ግን ጎረቤታችንን ከመሰለ አንለቀቅ። ስለ ወደፊት ህይወታችን ማውራት ያለብን አይመስልም? ይሄ ያጠራቀምኩት ብር ነው። በቃ ባልሽ የሚፈልገውን ነገር ሰጥተን ከህይወታችን ማስወጣት እንችላለን። እሺ ግን እንዴት ነው የሚፈልገውን ነገር ማድረግ የምንችለው? መደመር ላይ እንዴት ነሽ? ሌባና ፖለቲከኛ አይደመር። ባለስልጣን ፍትፈታኝ ይሻላል። ስልጣን ብልግናን ጽድቅ ያለ የትምህርት ማስረጃውን የሰራልህ ማን ነው? ስለ አንቺማ ገና ያላወቅኩት ብዙ ሚስጥር አለ። ደውልልሃል። ተበክጅን ከጆላ ያዝ። የሚያስከፋ ነገር ተናገርኩ እንዴ? እጇን እየነካ እጇን እጅ ላይ ያስብለው። ከዚህ ጋር ለመማገጥ ነው እኔ ሂድልኝ አልሽ። ሁሉም ሌባ የሆነ ቦታ ይያዛል። ሌባውን ይዙት ይመስላል። አይዙት ሸውዶኛል ማለት ነው። ማን ምንድነው?